አውቆ ላ ኢላሃ ኢላላህ ሲል ገደልኩት አላቸው። ረሱል ፊታቸው ተለወጠ። አቀተልተሁ بعد أن قال لا إله إلا الله لا إله إلا الله قال በኋላ ገደልከው አሉ። አው ያ አላህ መልእክተኛ አውቆ እኮ ነው አሉ። እቺ ላ ኢላሃ ኢላላህ የውመል ቂያማ መጣ ስትሞግትህ መልስህ ምንድነው አሉ። የአላህ መልእክተኛ አውቆ እኮ ነው ሊያጭበረብር ነው። እገሌን ሰሃባ ገሏል፣ እገሌን የገደለው እሱ ነው፣ እገሌን ያቆሰለው እሱ ነው፣ ዝርዝር አወጣ። ታዲያ የውመል ቂያማ ላ ኢላሃ ኢላላህ መጣ ስትጠይቅህ መልስህ ምንድነው አሉ። የአላህ መልእክተኛ እስትግፋር አርጉልኝ አላቸው። ምንድነው መልስህ? የውመል ቂያማ ላ ኢላሃ ኢላላህ ስትጠይቅህ ደጋግሙብኝ ይላል። ወላሂ ይላል ከዛ በፊት ሰልሜ ባልነበር ብዬ ተመኘው። ላ ኢላሃ ኢላላህ አንድ ሙሽሪክ አንድ ካፊር ለጦርነት ስትራቴጂ ብሎ የተጠቀመው ቃል ማለት ነው። የአላህ መልእክተኛ አውቆ እኮ ነው ያለው፣ ልገለው ስል ነው ያለው አላቸው። አሸከክ ተሰብራ ቀልቡን ከፍተሃል እንዴ? እውነቱን ይበል የውሸቱን ይበል በምን ታውቃለህ? ደነገጡ ራድ። ይሄ ቀዩ መስመር እኛ ሙእሚኖች ሰውን አናከፍር፣ ሰዎችም ሙሽሪክ አለ። የሽርክ ስራ ሲሰራ ይሄ ሽርክ ነው እንላለን። የሞቱ ሰዎችን ድረሱልኝ ሲል ነሺዳው ላይ እስቲጋሳን ሲለቅ ቀብር ላይ የሄደ ጠውፎ ድረሱልኝ ሲል ድርጊቱ ሽርክ ነው እንላለን። ሙሽሪክ ግን አለ። ሰውየው ላይ ለመዳኘት ضوابط ተክፊር አለ። ያን ሰው ሙሽሪክ ካፊር ለማለት ብዙ ምን ወጣው አቀበት አለ ከባድ። ነብዩ አለይሂ ሰላቱ ወሰለም كما عند البخاري من صلى صلاه يسجدنون صلاه يسجد واستقبل قبلتنا قبلاتችን ተቅጣጭቶ የሰገደ واكل ذبيحه ያረድነውን የበላ فذلكم المسلم እሱ